አንበሳውንም ውት ብዬ ነው ይህን ፎቶ ይህንን ውት ብዬ ነው የ14 ዓመት የሰው ቤት ሰርች ምን እንዲሆን የለብኝ ስዲድ የስለቆ ነገር እዘረ ያለ ምን መስዲድ ይሞር ያገርና እርዱ ብዬ ነው ባካችሁ እርዱ ብዬ ነው ተናትና ተባቴዎች ጋር አንገናኝ ብዬ ነው እንደ እርዱ ብዬ ነው ወደ ጋር አስቢ ብዬ ነው ባካችሁ እርዱ ብዬ ነው እኔ መሐመድ ያራጋው ልጄ ሰዓዲያ መሐመድ ሳውዲ አረቢያ በ2003 ወጣች እስከ 2017 ይሄው 14 ዓመቷ ያለ ደሞዝ ክፍያ ሳውዲ አረቢያ ትገዛለች ዝም ብላ እኔ ታምሜ አይኔን ኦፕሬሽን ሁኜ ሽምግልናም ይዞኝ እያለቀስኩ አይኔ ሳይጠፋ ልጄ በናፍቆት ስለሞኩኝ እንደ ኢትዮጵያ ሕዝብ የኢትዮጵያ መንግስት የሃይማኖት አባቶች ሙስሊም ክርስቲያን ሳትሉ እባካችሁ ልጄን አውጡልኝ በማለት በአላህ ስም ጠይቃለሁ። እኔ ኑሪት መሐመድ የሱፍ አላለሁ ሰዓዲያ መሐመድ ያራጋው በ2003 ወጣይ 2017 ዓመተ ምህረት ሆናል። ልጄ በናፍቆት እየተቃጠልኩ እያለን ነው ያለነው። ልጄ ሰዓዲያ መሐመድ ያራጋው በናፍቆት ተቃጠልኩ። ናፍቄያለሁ የኢትዮጵያ መንግስት ልጄን አውጡልኝ በአላህ ስም ይያቻለሁ አውጡኝ። ልጄ ናፈቀችኝ ነው ልጄ ናፈቀች። አብዱልአህመድ ይባላል። እናቴ ሰዓዲያ መሐመድ ትባላለች። በተወለድኩ በአንድ ዓመቴ ጥላኝ ሄደች። አረብ ሀገር ናት እያሉ ናፈቀችኝ። ስለዚህ እናቴን እንድታገናኙት አላህ ይጠይቅ። እኔ አሊ መሐመድ አራጋው እባላለሁ። የሰዓዳ መሐመድ አራጋው ትልቅ ወንድም ነኝ። ሰዓዳ መሐመድ አራጋው 2003 ከኢትዮጵያ የወጣች እስከ 2017 በሳውዲ አረቢያ ትገኛለች። ለ14 ዓመት ያህል ምንም አይነት ደሞዝ ተከፍሏት አያውቅም። 14 ዓመት ሙሉ አንድ ብር ተልኮ አያውቅም። እህቴ ታፍናለች በጣም በችግር ውስጥ የምትገኘው እና ምንድነው ራሚ ኤጀንሲ ነው የላካት አዲስ አበባ ራሚ ኤጀንሲ አዲስ አበባ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም በዝት ይበልላችሁ። አዲስ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አይን አለም ነኝ። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮውን በቅንነት ላይክ አድርጉት። እናንተ ላይክ ስታደርጉት የሰከንድ ስራ ነው፣ ለኔ ግን ስለሚጠቅመኝ ላይክ አድርጉልኝ ማለት ነው። እንግዲህ ዛሬ የመጣሁበት ቪዲዮ በመግቢያው ላይ እንዳያችሁት ያው ትንሽ ቅር የሚያስብል ወይም ደግሞ የሚያሳዝን ነገር ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻው ይሉኝ እና ውድና የተከበራችሁ የቻናሌ ቤተሰቦች ሰብስክራይብ ለምን ደሞ አታደርጉኝ? የምሬ ነው፣ አዲስ ነኝ። ሰብስክራይብ አድርጉኝ። ኧረ ተው የምር አዲስ ዩቲዩብ ጀማሪ ለምንድን ነው የማታበረታቱት? የምር ከልቤ ነው እና በጣም ነው የሚያሳዝነው። ምክንያቱም ከመቶ 30% ብቻ ነው ሰብስክራይብ አድርጎ የሚያዩ፣ ግን ሌላው 70% ዝም ብሎ ነው የሚያይና ምን አለበት በቅንነት ሰብስክራይብ አድርጋችሁኝ ቤተሰብ ብንሆን። የምሬ ነው፣ ምንም የሰከንድ ስራ ነች እኮ ሰብስክራይብ ማድረግ ማበረታታት። ያው አዲስ ጀማሪ ስለሆንኩኝ እናንተም በምትሰጡኝ ኮሜንት እናንተ ሰብስክራይብ በምታደርጉት ነውና መቀጠል የምችለው። እባካችሁ ሰብስክራይብ አድርጉኝ እባካችሁ። ይሄን ቪዲዮ የምትሰሙ ሁሉ በቅንነት ሰብስክራይብ አድርጉኝ። እኔም የማዳም ቅመም ነኝ። ያው ማዳም ኩሽና ነው የምሰራው። በትርፍ ጊዜ ደግሞ እንደዚህ አንዳንድ ቪዲዮ እንደዚህ በተመሳሳይ እኛን የተመለከተ ነው፣ እኛን የማዳም ቅመሞችን የተመለከተ ነው። ሌላ ምንም ይሄ ቻናል አይጎዳችሁም፣ ይጠቅማችኋል እንጂ ትኩስ መረጃ ይደርሳችኋል እንጂ ምንም የሚጎዳችሁ ነገር ስለሌለ እባካችሁ በቅንነት ሰብስክራይብ እያረጋችሁት ቤተሰብ እንሁን። ውድ ቤተሰቦቼ እኔንም አበረታቱኝ። ምክንያቱም እናንተ ድጋፍ ካላደረጋችሁልኝ፣ እናንተ ቪዲዮን ካላያችሁልኝ፣ እናንተ ሰብስክራይብ እያደረጋችሁ ላይክ ካላደረጋችሁኝ ምንም ትርጉም የለውም። የኔ ቪዲዮ መልቀቅ በየጊዜው ቪዲዮ መልቀቅ ምንም ትርጉም የለውም እና አውቃለሁ ጠፍቻለሁ፣ ግን የሆነ ሞራል የሚገል ምናምን ነገር እንትን ቪው ስላለው የሆነ ብቃላ አይደለ መጥፋቱ መፍትሄ አይሆንም። ግን አላ አንዳንዴ በሞራል ነው የምትሰሩት፣ በሞራል ነውና እንትን የምትሉት። ለዛ ነው ቶሎ ቪዲዮ ለመልቀቅ ሞክራለሁ። አሁንም በድጋሚ ቪዲዮውን ላይክ አድርጉት እስከ መጨረሻው ይሉኝ። እስኪ ወደ ዛሬው ቪዲዮ እንሄድ።
እና የቻናሌ ቤተሰቦች እንግዲህ መግቢያው ላይ እንዳያችሁት 14 ዓመት ሙሉ ታግታ ወይም ታግታ ነው የሚለው 14 ዓመት ሙሉ ታፍናለች ነው የሚለው እንትኑ ማለት ነው። ያው እሷም እንደሰማችኋት ከሆነ 14 ዓመት ሙሉ አስቡት ቤተሰብ 14 ዓመት ነው ያለችው። 4 ዓመት አይደለም፣ 5 ዓመት አይደለም፣ 2-3 ዓመት አይደለም፣ 14 ዓመት። እውነት ለመናገር የሆነ እምለው ሁላ ይሆናላ። እኔ ግራ ገብቶኛል እኔ ራሴ ማለት ነው። ለምን መሰላችሁ እንደዛ ያልኩበት ምክንያቴ እኔ ማለት ነው እንግዲህ ተቀጠቀጥኩ አላለችም። የሆነ እየደበደቡኝ ነው፣ የሆነ አግተውኝ ነው፣ ወይ ደግሞ ይሆን እንዳልወጣ ከልክለውኝ ነው፣ እንደዚህ እንዳደግ ከልክለውኝ ነው ምናምን ነገር ብላ ምንም ስበብ አልሰጠችም። ደሞዜን አይከፍሉኝም። ደሞዜን ሳይከፍሉኝ 14 ዓመት ሙሉ አሰሩኝ። ወደ ሀገሬ መግባት ትፈልጋለሁ፣ ከቤተሰቦቼ መገናኘት ትፈልጋለሁ ያለችና የሆነ ግር ያለኝ ነገር ስላለ ነው እኔ ማለት ነው። እንግዲህ ሁልጊዜ እንደምለው እኔ ፈራጅ መሆን አልፈልግም፣ ወይም ሰው ላይ እንደዚህ ጣቴን መቀሰር አልፈልግም፣ አልወደምም። እና ግን እዚች ልጅ ላይ ማለት የምፈልገው ነገር 14 ዓመት ሙሉ ነው። አስቡት እንግዲህ 14 ዓመት ሙሉ አልገባኝም። ማለቴ እንዴት 14 ዓመት ሙሉ ለመጥፋት አልሞከርሽም? ለመጥፋት አልሞከርሽም? ለማምለጥ አልሞከርሽም? እጅሽን ለፖሊስ ለመስጠት አልሞከርሽም? ወይስ ምንድነው? አንቺ እንዳትወጪ ወይም ደግሞ 14 ዓመት ሙሉ ዘበኛ ፊትሽ አቁመውን ይኖሩት? እኔ ፈራጅ መሆን ወይም ደግሞ ባንቺ እየፈረድኩብሽ አይደለም። በተከሰተው ክስተትም ሳላዝን ቀርቼ ወይም በተደረገብሽ ነገር ሳላዝን ቀርቼ አይደለም። እንደ ማንኛውም ሰው ይሰማኛል። ግን እንዴት 14 ዓመት ሙሉ ለመጥፋት አልሞከርሽም? አልገባኝም። ማለቴ ደሞዝሽን ካልሰጡሽ የመጣሽበትን ዓላማ ማታከናውኚ ከሆነ 14 ዓመት ሙሉ መታገስ ምን አስፈለገ? አትጠፊም ወይ? ምንም ነገር አይሆን፣ ግን ቢያንስ ጠፍተሽ እጅሽን ለፖሊስ ለመስጠት ለምን አልሞከርሽም? እኔ ምንም አልገባኝም፣ ግልጽ አልሆነልኝም። ተደብድበሽ ቢሆን እጅሽ ላይ ጠባሳ ኖሮ የሆነ የደረሰብሽን በነገራችን ላይ እኛ አናቅም፣ ግን በነገርሽን ልክ ነው ያንቺን እንትን ልንመዝን የምንችለውና በነገርሽን ልክ ስንመዝን ደግሞ 14 ዓመት ሙሉ አንድ ሰው ቤት የሚያስቀምጥ ምንድን ነው ምክንያትሽ? ጠፍተሽ እንኳን ሌላው ቀርቶ ጠፍተሽ እንኳን ለምን ለፖሊስ እጅሽን ለመስጠት ወይም ደግሞ ለፖሊስ ለመያዝ ለምን አልሞከርሽም? እኔ ምንም ግልጽ አልሆነልኝም። ቤተሰብ በጣም ነው የሚያሳዝኑት። ቤተሰቦችሽ በጣም ነው የሚያሳዝኑት። ሙሉ ቤተሰብ ከነ ልጅሽ ጭምር በጣም ነው የሚያሳዝኑት። እኔ አሁን ይሄን ለማለት ፈልጌ አይደለም ቤተሰብ እሷ ላይ ፈራጅ ለመሆን ፈልጌ አይደለም። ግን አሁን እንግዲህ አንድ የሚሆን ሁለት ሰው መማሪያ ይሆናል ብዬ ነው። ቁም ነገር ነው ሁሉም ነገር አስቡት እንግዲህ። እና ውድ ቤተሰቦቼ 3 ነገር በፊትም ብያችኋለሁ። 3 ነገር ከተደረግን እዛ ቤት ምንም ለሰከንድ የሚያስቀምጥ ምክንያት የለንም። አንደኛ ምግብ ከተከለከለን፣ 2ኛ ደሞዝ ካልተሰጠን፣ 3ኛ ደግሞ ሴትዮዋ እጇን እኛ ላይ ለመማታት ከሞከረች እዛ ቤት የሚያስቀምጠን ምንም ምክንያት የለም። ምክንያቱም ከሀገራችን የወጣ ነው ለዓላማ እስከሆነ ድረስ ዓላማችን ማናደርግ ከሆነ ደግሞ ለምን እዛ ቤት እንቀመጣለን? ምን አለን ብለን እዛ ቤት እንቀመጣለን? እና አሁን ልጅቷን ለመወንጀል ወይም ደግሞ መክሰስ በዚህ ሰዓት አስፈላጊ ሆኖ ሳይሆን ግን ለእናንተ ትምህርት ይሆናል። ለምን ተቀመጠች? ይሄን ያክል ዓመት ሙሉ ተቀምጣ አሁን ላይ እንዴት አልገባኝም። እስከዛሬ የት ነበረች? 2-3 ዓመት አስቡት። 14 ዓመት ያለ ደሞዝ እንዴት? ምንድነው ምክንያቷ? እኔ እውነት ግራ ገብቶኛል። 2 ዓመት 3 ዓመት አይደለም እንዴ 2-3 ወር ራሱ እኮ ከባድ ነው። በወራት ራሱ እኮ 3 ወር 4 ወር እኮ በጣም ከባድ ነው እኮ እንዴ። ሰራተኛ ሆኖ አንድ ቤት ውስጥ ያለ ብር መስራት ማለት በጣም ከባድ ነው። እኔ ምንም ግልጽ አልሆነልኝም። ቤተሰብ ከተሳሳት እኮ አርሙኝ፣ ግን እንዴት አልገባኝም። እስከ ዛሬ ለምን ተቀመጠች? እና ውዴ ቻናል ቤተሰቦች እንግዲህ መጨረሻዋን ያሳምርላት ብለን ሁላችንም እንጸልይላት። እንግዲህ መጨረሻሽን ያሳምረው እግዚአብሔር። እኔ በአንቺ ላይ ፈራጅ መሆን ፈልጌ ሳይሆን ከዚህ በኋላ እንዳታደርጉት ውድ ቤተሰቦች። 2 ወር እንደ 2 ወር ታገሱ፣ 3 ወር በቃ ከዛም በላይ እርምጃ ለመውሰድ ሞክሩ። ቢሮ ለመሄድ ሞክሩ፣ ለፖሊስ ለመደወል ሞክሩ። አለቀ። ዝም ብሎ ቁጭ ብሎ ማዳመጥ አስፈላጊ ነው ብዬ ስላላሰብኩና ለእናንተ መማሪያ ይሆናል ብዬ ስላሰብኩ ነው ቪዲዮን ወደ እናንተ ይዤ የመጣሁት። ይህንን ለማለት የፈለግኩትም ለእናንተ መማሪያ ይሆናል ብዬ ስላሰብኩ ነው ውድ ቤተሰቦቼ። እንግዲህ የሆነ መፍትሄ አግኝታ እንትን ካለች ይዤላችሁ እመጣለሁ። በያላችሁበት ሰላማችሁ ይብዛልኝ። ቻው ቻው፣ ሰላም ሁኑ።